አሁን የጀዋር ግድያ ሙከራን ስላነሳው እዛ ላይ ትንሽ ጣል አድርግና ላቁም። የጀዋር ግድያ ሙከራ ሲደረግ እኔ ካቢኔ አባል ነበርኩ። የኦሮሚያ ካቢኔ አባል ነበርኩ። በዛን ጊዜ ጀዋርን ለመግደል ሙከራ ተደርጓል። ይሄ ሀቅ ነው። ምንም ውሸት የለበትም። እኔ ካቢኔ ውስጥ ነበርኩ። ለደመላሽ በገብረ ሚካኤል በዛን ጊዜ የደህንነት ኃላፊ ነው። ኢትዮጵያ ደህንነት ኃላፊ ነው። ደውዬ ደሜ ሰላም ብዬ ጠየቅኩት። ሰላም ምንድነው ጀዋር ያጠፋ ብዬ ጠየቅኩት። ከዛ ምን ይለኛል? ሁለት መንግስት አንድ ሀገር ውስጥ መኖር አይችልም፣ ይለይልን አለ። አዎ ሁለት መንግስት አንድ ሀገር ውስጥ አይቻልም፣ ይለያል አለ። ከዛ በንጋቱ የኦዲፒ ጽሕፈት ቤት ሰበሰበን። አወሉ ነው የሰበሰበን፣ አወሉ አብዲ። ከዛ ዶክመንቱ ተዘጋጅቶ ወደ ታች ወደ ዞኖች ተልከን እናወያያለን። ታችኛው እርከን ላይ ያሉ መዋቅር ሰብሰብ አድርገ ከወረዳ ሰብስበ ነው የምታወያየው። እናሱ ላይ እኔ ያሰማሁት ነገር ነው። አርሲ ውስጥ ሻሸመኔ አካባቢ፣ አሰላ አካባቢ አንዳንድ ነገሮች ተሰርተዋል። ያንን መንግስታችን የማይወክል መሆኑን መናገር አለባችሁ አለ። እኔ አላውቅም ምንድነው የተፈጸመው። እዛ አካባቢ ችግሮች አሉ። ነገር ግን ከዚህ በኋላ ሽማግሌዎችም ይላካሉ። የሀገር ሽማግሌዎች ከዚህም ከዛም ይወጣሉ። ወጣቶ እዛ አካባቢ ይሄዳሉ፣ እንዲያስታርቁ ይደረጋል። ነገር ግን ብሎ አወሉ ሰብስቦን ያወራ መንግስት ሆን ብሎ አርሲ ውስጥ የሚኖሩ አማራዎችን እንደገደለ። አርሲ ውስጥ እንግዲህ አርሲ ውስጥ የክርስቲያን የሆኑ ኦሮሞዎች አሉ፣ ሙስሊም የሆኑ ኦሮሞዎች አሉ፣ አማራ የሆኑ ነዋሪዎች አሉ። ጀዋርን ለመግደል ከሞከሩ በኋላ ያ ሳይሳካ ሲቀር እነ ደመላሽ አስታጥቆ አማራን ገሏል። አርሲ ውስጥ ክርስቲያን የሆኑ አማራዎችንም ገሏል። ይሄንን ደግሞ አወሉ በዛን ጊዜ የኦዲፒ የገጠር ዘርፍ ኃላፊ ነበር። አወሉም ያውቃል። እና ሰብስቦን ያንን ወደ ታች ሄዳችሁ ስታወያዩ እዚህ ውስጥ እጃችን እንደሌለ በደንብ ማስረዳት አለባችሁ ተባለ። የመንግስት እጅ እንደሌለበት በደንብ ማስረዳት አለባችሁ ተባለ። ያልከውን በደንብ ተረድቼ ከሆነ መልከይሳ ግድያው የተፈጸመው ዛን ጊዜ የሰማነው ግድያ የተፈጸመው በጸጥታ መስሪያ ቤት አደራጅነትና አዝማችነት ዛን ጊዜ ደመላሽ ገብረ ሚካኤል ነበር የጸጥታ መስሪያ ቤት ኃላፊ። እሱ ባደራጃቸውና ባሰማራቸው ኃይሎች ተገለዋል ያልከው አይደለም? አዎ። ያንን ደግሞ ስለታየ በመጠኑ ስለታየ በተለይ ደግሞ የሻሸመኔ ከተማ ከንቲባ ስልክ ደውሎ ሽመልስን ሲጠይቀው ችግር ተፈጥሯል እባክህን ብሎ ሲጠይቀው አፍህን ዘግተህ ገብተተኛ እንዳለው ሚዲያ ላይ ተሰጥቷል። መታወቅ ነገር ነው። ስለዚህ ያንን እንዲደበቅ ለኦሮሚያ አስተዳደር መዋቅር ለወረዳና ለዞን አስተዳዳሪዎች እና ለካድሬዎች ይሄንን
በተቃራኒው እኛ እንዳላደረግነው አብራሩ ነው